በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነና የከበረ ይሁን። የሰው ልጅ ሊደርስ ከሚችልባቸው ብዙ የቅድስና ማዕረጎች መካከል እንግዲህ በቤተክርስቲያናችን የሰው ልጅ ሊደርስ የሚችልባቸው የቅድስና ማዕረጋት በ10 ይከፈላሉ። ብዙ ጊዜ የሰማናቸው ናቸው። ከነዚህ ውስጥ አንደኛው ነጽሮተ መላእክት ተብሎ የሚጠቀሰው ነው፣ ወይም መላእክትን የማየት ነው። እንግዲህ ብዙዎቻችን እንደምናውቀው መላእክት በባህሪያቸው ረቂቃን ናቸው፣ ሊታዩ የሚችሉ አይደሉም። ከሰው ልጅ ሐሳብን በላይ የረቀቁ ናቸው። ግን የሰው ልጅ ከበቃ ንጽህና፣ ቅድስና፣ የእግዚአብሔርን ትእዛዝ ማክበር ሲጀምር እግዚአብሔር ከሚሰጠው ትልቅ ጸጋዎች ውስጥ መካከል አንደኛው ታላላቅ ወንድሞቹ የሆኑትን መላእክትን እንዲያይ ነው። ይሄ በጣም የሚያስደንቅ ነው በእውነት ቤተክርስቲያናችን ለመላእክት ያላትን ክብር ከፍ እንድታደርግ ከሚያደርጉት ምክንያቶች መካከል አንደኛው መላእክትን ማየት ብቻውን በራሱ ቅድስናን ስለሚጠይቅ ነው። እንግዲህ መጽሐፍ ቅዱስ ላይ ስናነብ በጣም በተለያዩ የመጽሐፍ ቅዱስ ክፍላት ውስጥ እንግዲህ ቤተክርስቲያናችን ከምትቀበላቸው ከ81 መጽሐፍቶች ውስጥ ስለ መላእክት ወይም ደግሞ የመላእክት ስም ያልተጠቀሰባቸው እጅግ በጣም ጥቂቶቹ ናቸው። ሁለቱ ናቸው። ትንቢተ ሐጌና መጽሐፈ አስቴር ላይ ብቻ ነው የመላእክትን ስም ማናገኘው እንጂ አብዛኛውን የመጽሐፍ ቅዱስ ክፍል ላይ መላእክት እግዚአብሔር የሚያደርገው ነገር ላይ ሱታፌ ሲኖራቸው፣ ሲላኩ፣ ሲያግዙ፣ ሲያድኑ፣ ከመከራ ሲያወጡ እናያለን። እና መላእክት ምን ያህል ክብር እንዳላቸው ነው በዚህ የምንረዳው። እና መጽሐፍ ቅዱስ ስናነብ መላእክት ቅድስናው፣ ንጽህናው ለኖሯቸው ሰዎች የሚገለጡባቸው በጣም የተለያዩ መንገዶች አሉ። ለምሳሌ በኦሪት ዘጸአት ምዕራፍ 3 ላይ እንደምናገኘው ለሊቀ ነቢያት ለቅዱስ ሙሴ በነበልባል በእሳት በዕፀ ጳጦስ መካከል የእግዚአብሔር መልአክ ታየው ብሎ እንደሚናገረው በእሳትና በነበልባል ሊታዩ ይችላሉ። በሌላ ቦታ ደግሞ በብርሃን በአምድ በደመና ሆነው ለሰው ልጆች ሲገለጡ እናያለን። ይህ ብቻ አይደለም። መላእክት እንደ ሰው ተፈጥሮ ባይኖራቸው እንኳን ራሱ የሚዳሰስ ጠባብ አጭር ቁመት ጠባብ ደረት ባይኖራቸውም በሰው አምሳልም ሲገለጡ እናያለን። ለምሳሌ በመጽሐፈ ኢያሱ ላይ በወታደር አምሳል በአምሳለ ሐራ ነው የቤተክርስቲያናችን መጽሐፍት የሚሉት። በወታደር አምሳል ለኢያሱ ሲገለጡለት እናያለን። ይህ ብቻ ሳይሆን እንዲሁ በኤርሚያስ ታሪክ ላይ ደግሞ ለአቤሜሌክ ለኢትዮጵያዊ አቤሜሌክ በአምሳለ አረጋዊ በአረጋዊ ሰው አምሳል ሲገለጡ እናያለን። ስለዚህ እዚህ ላይ አጠቃላይ እነዚህ ነጥቦች ስናይ መላእክት ለሰው ልጆች የሚገለጡባቸው መንገዶች ብዙ መሆናቸውን እንድናውቅ እንድንረዳ ያደርጋል። ይህንን ያነሳውላችሁ ለምንድን ነው? ስለ መላእክት መማር፣ ስለ መላእክት ማወቅ፣ የመላእክትን ሁኔታ መረዳት እጅግ በጣም ብዙ መንፈሳዊ ጥቅም አለ። መላእክት ለሰው ልጆች አጋዥ እንዲሆኑ ከመላካቸው በተጨማሪ እጅግ በጣም ብዙ ጠቀሜታ አላቸው። ምንድነው ጠቀሜታቸው የሚሉትን እስኪ የተወሰኑትን እናንሳ። እኛ የሰው ልጆች መላእክትን በማወቃችን፣ መላእክትን በማክበራችን፣ የመላእክት ወዳጆች በመሆናችንና ወደ መላእክት በመጸለያችን፣ ለመላእክት የአክብሮት ስግደት በመስገዳችን ከምንጠቀማቸው ብዙ ጥቅሞች መካከል አንደኛው የመላእክትን ረድኤት በረከት ማግኘት ነው። ምን ማለት ነው? እንግዲህ የመላእክት በዓል በቤተክርስቲያናችን በጣም ብዙ ቦታ ሲከበር ትሰማላችሁ፣ ስናከብርም ይስተዋላል። ለመላእክት ቤተክርስቲያናችን በጣም ትልቅ ክብር ነው ያላት። መላእክትን ማክበር የሰው ልጅ ራሱ መላእክትን ባከበረበት መጠን ራሱ እንዲከበር ነው የሚያደርገው። ረዳቶቻችን ስለሆኑ፣ ታላቅ ወንድሞቻችን ስለሆኑ። ልክ ትዝ የሚላችሁ ከሆነ በልጅነታችን አብዛኞቻችን እርግጠኛ ነኝ ታላቅ ወንድም ያላችሁ ሰዎች ትረዱኛላችሁ። ታላቅ ወንድም ያለው ታናሽ ወንድም ቢጣላ ሰዎች ቢገፉት ወይ የሚያደርሱበት ጉዳት ቢኖር ያን ያህል ላይሰጋ ይችላል። ለምን? ምክንያቱም ከዛ አደጋ የሚያድነው ምን አለው? ታላቅ ወንድም አለው ማለት ነው። ስለዚህ መላእክት ለሰው ልጆች ማለት የኛ መዳን፣ የኛ መደሰት፣ የኛ ንስሐ መግባት፣ የኛ ወደ እግዚአብሔር መንግስት መቅረብ የሚያስደስታቸው ታላቅ ወንድሞቻችን ማለት ነው። ስለዚህ መላእክትን ማክበር ታላቅ ወንድሞችን ማግኘት ነው፣ ረዳቶችን ማግኘት፣ ስለኛ ከኛ በላይ የሚጨነቅ ስለኛ ከኛ በላይ የሚያስብ ስለኛ ከኛ በላይ ወደ እግዚአብሔር የሚለምን ታላቅ ወንድም ማግኘት ነው። ስለዚህ መላእክትን ማክበር ከምናገኛቸው ጥቅሞች መካከል አንደኛው የመላእክቱን ጥባቆ፣ የመላእክቱን ጸሎት፣ የመላእኩን ምልጃ ማግኘት ነው ማለት ነው። ይሄ አንደኛው ነው። ይሄ ብቻ አይደለም። እንግዲህ መላእክትን ማክበር መላእክት ከክፉ ነገር እንዲታደጉንም ያደርጋል። የኛን ጸሎት ወደ ሰማይ ያሳርጋሉ። ይሄ እውነት ነው። በእኛ መዳን ከኛ በላይ ይደሰታሉ። ሁላችንም ሐዋርያ ቅዱስ ጳውሎስ ሁሉ መዳንን ይወርስ ዘንድ የሚላኩ መናፍስት አይደሉምን እንዳለው የኛን መዳን የኛን ዘላለማዊ ሕይወት ለማግኘት የራሳቸውን መላእክትም ሱታፊ አላቸው። ከዛ በተጨማሪ ግን ከስጋ መከራም ከስጋ ስቃይም በመላእክት አማላጅነት እንድናለን። እንግዲህ መጽሐፍ ቅዱስ በጣም ብዙ ቦታ መላእክት የሰው ልጆችን ከመከራ
ከስቃይ ሲያድኗቸው ተመልክተናል። ይሄ ብቻ አይደለም። በነገራችን ላይ ስለ መላእክት አዳኝነት፣ ስለ መላእክት ጸሎት ክርስቶስ ራሱ በማቴዎስ ወንጌል ላይ መስክሯል። ምንድነው ያለው? ከናንተ ከታናናሾቹ መካከል አንዱን እንዳታሳዝኑ ምን በሉ? ተጠንቀቁ። ለምንድነው ታናናሾቻችን እንዳናሳዝን መጠንቀቅ ያለብን? ምክንያቱም ሲናገር አምላካችን መላእክቶቻቸው አለ በሰማይ ያለውን የአባቴን ፊት ዘወትር ምን ይላሉና ያያሉና ብሎልናል። ስለዚህ ስለኛ ወደ እግዚአብሔር በእግዚአብሔር ፊት የሚቆሙ መላእክቶቻችን ስለሆኑ መላእክት ስለሆኑ ታላቅ ወንድሞቻችን ስለሆኑ ከመላእክት የምናገኘው በዓላቸውን በመዘከር የነሱን ቅዱሳን በዓላቶቻቸውን በማሰብ የምናገኘው በጣም ብዙ መንፈሳዊ በረከት። የመላእክት ፍቅር በልቡናችን እንዲያድር ከሚያደርጉብን ብዙ የቤተ ክርስቲያን ስርዓቶች መካከል ደግሞ የመላእክት ክብረ በዓል እንደሆነ ብዙዎቻችሁ ይህን እንደምትረዱ ተስፋ አደርጋለሁ። ከነዚህ መካከል አንዱን ላነሳላችሁ ነው የምፈልገው። ለዛሬ ትምህርታችን አንዱን ላነሳላችሁ ነው የምወደው። ይሄ ምንድነው? የህዳር 12 የሚውለው የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። እንግዲህ ብዙ ጊዜ በቤተ ክርስቲያናችን ሲነገር እንደሰማችሁት ህዳር 12 ስለ 3 አበይት ምክንያቶች ነው የሚከበሩ። አንደኛ ቅዱስ ሚካኤል ራእይ ዮሐንስ ምዕራፍ 12 ላይ እንደምናገኘው በሰማይ ሰልፍ ሆነ ሚካኤልና መላእክቶቹ ከሰይጣን ጋር ወይም ከዳቢሎስ ጋር እንደተዋጉ የሚናገረው ማለት ነው። ስለዚህ ያንን ጦርነት ድል ነስቶ የመላእክት አለቃ በ99 ነገደ መላእክት ላይ በሙሉ አለቃ ተደርጎ የተሾመበት ታላቅ የቤተክርስቲያናችን በዓል ነው። በዓለ ሲመቱ ነው የቅዱስ ሚካኤል ህዳር 12 ማለት ነው። ከዚህ በተጨማሪ ግን ዱራታኦስና ብዙዎቻችን የማናውቀው ግን በስንክሳር መጽሐፋችን ላይ የምናገኘው ዱራታኦስና ቴዎብስታን የተራዳበት በዓልም ጭምር ነው ህዳር 12። ዱራታኦስና ቴዎብስታ ብዙ ጊዜ ድርሳነ ሚካኤል ላይ እንደምናገኘው የቅዱስ ሚካኤልን ዝክር በመዘከር የሚታወቁ ቅዱስ ሚካኤል በብዙ ረድኤት በረከት የባረካቸው የነበሩ ቤተሰቦች ናቸው። ግን ያንን ዝክር መዘከር የማይችሉበት ሁኔታ ተፈጥሮ በቅዱስ ሚካኤል አማላጅነት በድንቅ ተአምራቱ ጉለታቸውን ሞልቶ እነሱን የረዳበት ቀን የምናስብበት ነው። ከዛ በተጨማሪ ግን ህዳር 12ን የምናከብረው ህዝበ እስራኤልን ህዝበ እግዚአብሔር የሚባሉትን እስራኤልን 430 ዘመን በግብጽ ባርነት ከሚኖሩበት ከዛ ከመከራ ከስቃይ እየመራ ወደ ምድረ እስራኤል የመለሰበት ወደ ምድረ ከነዓን የመለሰበት ህዝበ እስራኤልን እየመራ ከግብጽ ባርነት ነፃ ያወጣበትን ቀን የምናከብርበት ታላቅ በዓል ነው ማለት ነው። ይህንን በዓል እንግዲህ ሁላችሁም በታላቅ መንፈሳዊ ስነ ስርዓቶች ቅዳሴ በማስቀደስ ጌታን አምላካችንን በዝማሬ በማመስገን ታቦተ ሕጉ ወጥቶ ህዝብን ሲባርክ አብረን በመባረክ እንድናከብር በእግዚአብሔር ስም እናሳስባለን። የሊቀ መላእክት የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር።